ጠቅላይ ሚኒስትሩን በሚመለከት ያለን ግንዛቤ የተሳሳተ በጣም ትብድ ናቸው፣ ደካማ ናቸው ምናምን በጣም የተሳሳተ ከምንላቸው በተቃራኒ ነው። መሬት ላይ ያለው ሀቅ የሚያሳየው እሱ ነው። እሳቸውን ደካማ ካልክ፣ እውቀት አልባ ካልክ፣ እሳቸውን እብድ ካልክ ሌላው የፖለቲካ ልሂቅ ምን ሊባል? ገቢ ትሆናላችሁ፣ ገና ገቢ ትሆናላችሁ። አንደኛ የአብይ የዚህ መንግስት የሀገር ተቃዋሚ ማለት አንደኛው አንተ ነህ። ያው አንደኛ ባትባልም ከነ ቴዲ ከነ ዘመድኩን ቀጥሎ ብትሆንም ግን የአብይ አህመድ የዶክተር አብይ አህመድ የጠቅላይ ሚኒስትራችንን ስራ መሬት ያለውን የሚመሰክረውን ነገር ካያችሁ በኋላ ንግግራችሁ ሁሉ ይቀየርና እንደዚህ ትላላችሁ። እንደዛች አንድ እከካም ሸርሙጣ አለች፣ እቺ ሮማን የምትባል እንግሊዝ ሀገር የምትኖር መሀይም ደደብ ዝም ብላ ቲክቶክ ቁጭ ብላ ሽንቷን የምትሸና ልክ እንደሷ ማለት ነው። ከዛ በኋላ ቀስ እያላችሁ አለስልሳችሁ ደግሞ የኢትዮጵያ ሕዝብን ሳይሆን በቃ ሀገር ምናምን ይቅርታ እንጠይቃለን እኛ ድሮ እንደዚህ አልነበርንም ትላለች። የሚባል ነገር የለም። ሰው ከወደድክ ማንንም ሰው ከወደድክ ከነ ምናምኑ ነው፣ ከነ ንፍጡ ከነ ምናምኑ ነው። አብይ ጉድለት የለበትም እያልኩ አይደለም። ገብቷል። ጉድለት ቢሆንም ግን ከሰራው በላይ ነው። በጣም ጥሩ ነገር ሰርቷል። እና የህዝብ ዝም ብሎ ይዋለዳልና 140 ሚሊዮን ገብተናልና የተወደደው ሁሉ አብይ ነው። ሽሮ ከጠፋ አብይ ነው። መብራት ቢወደድ ውሃ ቢወደድ አብይ ነው። ምን ያርግ አብይ? አንድ አብይ እኮ ነው። ሁሉንም አስረገዘ እንዴ አብይ? ሁሉንም አላስረገዘም። ና እኛ ሰፈርና እዚህ በጣም በሚገርም ሁኔታ ጨረቃ ቤት ውስጥ ባል እየመጣ ቴሌቪዥን የሌላቸውን መሰለኝ ትንሽ ጊዜ ማሳለፊያ ዝም ብሎ እየጠፈጠፈ 5 ልጅ ወልዷል። ባልና 5 ሲደመር 7 ቤቱ ሲፈርስ 7 ሰው ጎዳና ላይ ይወድቃል። ዝም ብሎ ያለ ፕሮግራም መውለድ። ሰውየው ምን ይሰራል ሲባል ተሸካሚ፣ ሴትዮዋ ምን ይሰራል ትባል ዘይትና ስኳር እዚህ ትሸጫለች ችርቻሮ። እንደዚህ ነው የሚኖሩት። አብይ እዚህ ጋር ምን አገባው ታዲያሽ? ይህን እያያችሁ ነው አብይ የምትሉት። በመለስ ዜናዊ ጊዜ መለስ ዜናዊ አትልም ነበረ? ቂጥ እንዴት አድርገው እንደሚገርፍ እኛ ቃለን እኮ። እንኳን እሱ አይደለም አርፈን በተቀመጥበት ቦታ ላይ ሁሉ ኪታችን ውስጥ ገብቶ ሲዘርፈን የነበረ 27 ዓመት ሙሉ የነበረ እኮ ሰው ነው። ኃጢአቱ እኮ ነው የገደለው። የኃጢአት ደሞዝ ያው ሞት ስለሆነ ማለት ነው። እንደዚህ ትለፈልፋላችሁ፣ እንደዚህ ታወራላችሁ። ገና እግዚአብሔር ምስክርነቱን ይሰጣል። እናንተ ግን ቁጭ ብላችሁ ዩቲዩብ ላይ ገንዘብ ትበላላችሁ። በተለዚህ ደግሞ አንድ ቲክቶክ ላይ ያሉ ደግሞ በእውነት የሚያስጠሉ ቆይ ቪዲዮ ሰራላችኋለሁ አንድ ከነ ማስረጃው በእውነት ስለ ትግራይ ሁኔታ ማለት ነው። አመሰግናለሁ።